አርሶ አደር ደር ፈለቀ እባላለሁ። በአሁኑ ሰዓት ያው እንደምታዩት ነው መስኖ እያለማን ያለነው መኸርም ጭምር እናለማለን በዚህ አካባቢ ላይ በትልቁ አሁን በመስኖ ዙሪያ ላይ መስኖ ውጤታማ ነው። በጣም ከክረምቱ ምርት የሚሰጥ ስራ እንትን ነው ስራ ሂደት ነው። በጣም ቆንጆ ነው። መንግስትም በዚህ ላይ ትኩረት አድርጎት እንድንሰራም እያበረታታን ነበረና በአሁኑ ወቅት ደግሞ የቀጠመን ምንድነው? በዚህ ላይ ውሃ አለ። ውሃ ድሮ የነበረ ውሃ ወደ ከርሰ ምድርነት ተቀየረ። መዛቅ መጎልበት ይገባው ነበረ። አሁን ደግሞ ከአርሶ አቅም በላይ ሆነ። አርሶ አደሩ በራሱ አቅም ጉልበቴን አውጥቼ እዝቃለሁ ብል አሁን የለም። ማሽነሪ ያስፈልጓል ማለት ነው። ውሃው ያቺ ያለችዋን ነገር ደግሞ ያው እያዛዛግናት እየተጠቀምን ነው ያለው። እንግዲህ ከጊዜ ወደ ጊዜ በስፋት እያለማን ስንመጣ የውሃ እጥረት በጣም በስፋት እየፈተነን ነው ያለው። ይህን ችግር ለመቅረፍ እስካሁን የሄድንበት ርቀት አጠቃላይ የምናለማው በሞተር ፓምፕ ነበርና ይሄ እንዳለ ሆኖ ከዚህ በተጨማሪ ደግሞ የውሃ እጥረቱ የሰው ጉልበቱ እና ጊዜ ጥቅል ሰብሎ ላይ ጭምር አላግባብ የሚበላሽበት ጭምር ስለነበረ ይሄን ችግር መቅረፍ ስለነበረብን አዲስ ቴክኖሎጂ አሁን እንግዲህ ከስሙ ስንጀምር ስፕሪንክለር ኢሪጌሽን ይባላልና ይሄን ቴክኖሎጂ በቅርብ በሞዴል አርሶ አደሮች አማካኝነት ተገዝቶ የቀረበበት ሁኔታ ነው ያለው እና ይሄንን ስንመለከት ያለው ጠቀሜታ ባለፈው ከምንጠቀመው አሁን የቀረፈው ችግር የመጀመሪያው የነበረውን የሚወስደውን የሰው ጉልበት ማቅለል ነው። ሁለተኛው አንድ ቦታ ላይ በውሃ ሲሸረሽር የነበረው የሚሸረሽረው አፈር ለሰብሉም ምቹነት የለውም ነበር ለማጠጣት ማለት ነው። በሸራ ብቻ በሞተር ብቻ በሚጠጣበት ጊዜ እና አሁን ግን ልክ እንደ ዝናብ ከላይ በመርጨት በሚጠጣበት በአንድ ጊዜ በስፋት መሬት ለማዳረስና እንደዚሁም ሰብሉን ከሌላ ተጨማሪ ጉዳት ለመታደግ እንደዚሁም አፈሩን ከመሸርሸር ለመታደግ ይጠቅማል ማለት ነው። ይሄንን ይዘን እየሰራንበት ነው ያለው። አሁን ወደ 93,000 አካባቢ ነው የተገዛው ማለት ነው። አሁን 5 አርሶ አደሮች ናቸው በጋራ ሆነው የገዙት። በቀጣይ እንግዲህ እንደዚህ አይነት ቴክኖሎጂዎችን አርሶ አደሮችን እያደራጀን በመንግስትም አቅምም እንደዚህ ዞኑም ይሄንን አይቶ እንግዲህ በቀጣይ ደግሞ ለማስፋት ስራ ይሰራ ብለን እናስባለን። ስለዚህ እንደ ወረዳ ይዘን የምንሰራው ስራ አንዱ ትልቁ ይሄ ነው። መስኖን በስፋት ከማልማት በተጨማሪ ጎን ለጎን ደግሞ ቴክኖሎጂ ማቅረብ ወቅቱ የሚፈልገውና በቀጣይ የተሻለ ምርትና ምርታማነትን ለማሳካት አዋጭ መንገድ ነው ማለት ነው። ቀጸላ እባላለሁኝ። እዚህ አሁን መስኖ ላይ ጉዳቱ ምንድነው? ውሃ የለም። እንደገና ደግሞ ይሄ ቴክኖሎጂ ደግሞ ቢስፋፋልን ለኛ በጣም ይጠቅመናል። ሁለተኛ ደግሞ ይሄ ጥቅሙ አርሶ አደሩ እንትኖቹ ግብርኖቹ የጠቀሙን ጥቅም በዛም ብዙ ጥቅም ነው። አሁን ሞተር ከባለ እነሱ ድጋፍ እንዳደረጉልን መንግስትም ደግሞ ከነሱ ይሄን ቴክኖሎጂ በጣም ቢያስፋፋልን ቆንጆ ነው እንላለን። ውሃ ላይ በጣም ችግር አለ። ውሃ የለም። ውሃው ያው እንደምታዩት አልቋል። እነሱ ላይም መንግስት ቢሰራልን ነው የሚል ነው እኛ እንትን ያለንና እንደገና ደግሞ መስኖን ለመጨረስ እዚህ አካባቢ አሁን እንደምታዩት አሪፍ ነው። ያው ውሃና እንትን ችግር ብቻ ነው እንጂ ሌላ ምንም ችግር የለም። ስመኛ ጥናፉ እባላለሁ። የሳይደብርና ዋዩ ወረዳ አትክልትና ፍራፍሬ ቡድን መሪ ነኝ። አሁን ያለንበት እንግዲህ አባያ ቀበሌ መልካባት የሚባል የመስኖ ቀበሌ ነው እና ዘንድሮ እንግዲህ ለዚህ ለውሃ እጥረት ትልቁ መንስኤ የሆነው አዲስ መስኖን በስፋትና በጥራት ለማልማት ታስቦ ነው። አርሶ አደሩን በመቀስቀስ ከዞን ከወረዳ በተሰጠን እቅድ መሰረት አዲስ መስኖ ላይ ትኩረት ሰጥተን ሁሉም አርሶ አደር በትራክተር በምን በማረሱ የውሃ እጥረት አጋጥሞናል።